አኪያ ከሰሜን እስከ ምስራቅ ከምስራቅ እስከ ደቡብ ያለው ዓለም በሙሉ ሰላም ያርግልን። አሜን። ዓለም በሙሉ በሰላም የተሞላ ይሁን። አሜን። በፍቅር የተሞላ ይሁን። አሜን። የጩኸት የባዙቃ የድሮን ድምጽ የማንሰማበት ዓለም አንተ ፍጠርልን። አሜን። አፍሪካ ሰላም ያርግልን። አሜን። በተለይም ምስራቅ አፍሪካችን ሰላም ያርግልን። አሜን አሜን አሜን። በተለይቺ ምስኪን አገራችን ኢትዮጵያ ሰላም አርግልን። አንተ ጠብቃት። አንተ በኃይልህ በጉልበትህ በጥበብህ በእውቀትህ እግዚአብሔር ሆይ አንተ ጠብቅልን። አሜን አሜን አሜን። ሀገር በሙሉ ሰላም ያርግ። በተለይ አሁን የመጣንባት አርባ ምንጭ የጋሞ ህዝብን ጠብቅ። የጋሞ ብሔረሰብን ጠብቅ። የጋሞ ሽማግሌዎችን ጠብቅ። የጋሞ እናቶችን ጠብቅ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ከእንግዶቼ ጋር ተገናኝተናልና ዛሬ ለእናንተ በአርባ ምንጭ ባህል ውስጥ በጋሞ አርባ ምንጭ ውስጥ ዶርዜ ሽመና ጥበብ ያለበት ዶርዜ ተገኝተናልና ዛሬ እንግዲህ አምረን ደምቀን እንደዚህ ውብ ሆነን ተገኝተናል። ዛሬ እንግዲህ በጣም ደስ የሚሉ ነገሮችን በአርባ ምንጭ ዙሪያ ውስጥ አይተናል። አዞ እርባታም ይባላል። አዞዎች የሚራቡበት ራንች አለ። እሱን አይተን አርባ ምንጭ ከተማ ውስጥ አይተን መጥተናል። አርባዎቹ ምንጮች ወይም ከ40 በላይ ውሃዎች የሚፍለቀለቁበት ተፈጥሮ እንግዲህ ተፈጥሮ በየሁሉም ቦታ ታያላችሁ። አርባ ምንጭ ላይ እንግዲህ አዳልቶ እግዚአብሔር የሰጣት ከተማ ናትና እንግዲህ የሰላም ተምሳሌት የተባለች የሰላም አምባሳደር ተብላ በቅርቡ የተሸለመች ከተማ ውስጥ በጋሞ አርባ ምንጭ ውስጥ በዶርዜ ባህላዊ መንደር ውስጥ ተገናኝተናል። ዛሬ ደስ የሚሉ ነገሮችን አይተናል። ከውድ ቤተሰቦቻችን ጋርም ተገናኝተን ያለውን ነገር አይተናል። ባህላዊ ጭፈራዎች አሉ። ልክ እንደዚህ የአንበሳ ቆዳ ይታያቸዋል። ጋሻ አለ እዚህ ጋር። እንደዚህ ደግሞ ጦረኞች ስለሆኑ የባህሉን ይዘን እናንተ ጋር ተገኝተናል። ዛሬ እንግዲህ ቆንጆ ነገር አሁን የእናቶች ጭፈራ ይኖረናል። የጋሞ ባህላዊ መንደሮችን ውስጥ ገብተን የምናየው ነገር ይሆናል። አብራችሁን ተከታተሉ። ዛሬ በጣም ደስ ብሎኛል። እንግዲህ አንዱ ጓደኛዬ ወይም እንግዳ ያለ እሱን ደግሞ እጠይቀዋለሁ ማለት ነው። ምን ነገር አየክ፣ ምንድን ያስደስተህ የሚለውን ነገር በጋሞ አምባሳደር ከተማው ስለተገኘን ያለውን ነገር ከሱ እንግዲህ ምን ሰማው ነገር ይሆናል። ውድ ቤተሰቦቻችን ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን እላለሁ። ውድ ቤተሰቦቼ እሺ፣ አመሰግናለሁ። ቅዱስ ታደሰ እባላለሁ። የተሜ ጓደኛ እንደ ጓደኛ ሆነናል። አሁን በሁለት ቀን ውስጥ በጣም አሪፍ ቆይታ ነበረን። ከተሜ ጋር ነበረን። የመጣ ነው መቼ ነው? እሑድ ዕለት ነው የመጣ ነው። ሁለት ቀን ነው እንግዲህ፣ ሁለት ቀን አይመስልም። በጣም የሚያምሩና ግሪን የሆነ ነገር ነው ያየ ነው። በጣም ደስ የሚል ነገር ነው። አርባ ምንጭ ውስጥ ያለ ነው። መጀመሪያ ጉዟችን የነበረው ወደ ቱሪስት ሆቴል ነበረ። ቱሪስት ሆቴል ላይ በአሳ ትታወቃለች እንግዲህ አርባ ምንጭ። ቆንጆ አሳ ነበር የበላ ነው። ብዙ አሳ በልቻለሁ። እንደ አርባ ምንጭ ቆንጆ አሳ በልቻ አላቅም። የመጀመሪያው ቱራችን እዛ ነበረ። ኤንዴን ቀጥታ ሄድነው ደግሞ ወደ አዞ ወይም ራንች ነበር ሄድነው እና እዛ ውስጥ ያየናቸው ሁለት አዞዎች ነበሩ። አንደኛው 34 ዓመት አንደኛው 36 ዓመት፣ ሁለት ትላልቆች እስከ 150 ኪሎ ድረስ የሚመዙን አዞዎችን አይተናል። በጣም ድንቅ ነው። ቅድም ተሜ እንዳለው ተፈጥሮ ታዳላለች ብላል። እውነት ነው። በጣም ብዙ ነገር ነው የምታዩት እዚህ። በአትክልቱም ብትመጡ እንስሳው ብትሉ ስጋው በሬው ደስ ይላል በጣም። ሁሉም ነገር ያየነው ነገር በጣም አስደሳች ነው። ሌሎች ደግሞ በቀጣይ ክፍል ደግሞ ያየነው ትናንሽ አዞዎችን ነበረ የሚንቀሳቀሱ ውሃ ውስጥ የሚዋኙ በጣም ደስ ይል ነበረ። ልክ ከዛ እንደወጣን ደግሞ ወደ አርባዎቹ ምንጮች ወይም 40 ስፕሪንግስ የሚባሉት ጋር ነበር ሄድነው። እዛ ገና እንደገባን ቅጠል ነበር የሰጡን። በጣም ተደንቀን ነበረ። ከአርባ ምንጭ ውስጥ የሚወጣው ውሃ ነበርና ስትጠጣው እንግዲህ ከታሸገ ውሃ በላይ በጣም ይጣፍጥ ነበረ። በጣም የተገረምኩት ከሁሉም ከአርባ ምንጭ እሱን ነበረ። ከመሬት ነው የሚፈልቀው ግን ንጹህነቱ በጣም አስገራሚ ነበረ። እሱ አስገርሞኛል። በዛ ላይ ደግሞ በክሬቸሮቹ በጣም ደስ ይሉ ነበረ። ጉሬዛዎች፣ ዝንጀሮች፣ ብዙ ክሬቸሮች ነበር ያየ ነው። እንዲህ ተነግሮ የሚያልቅ ነገር አይደለም አርባ ምንጭ። በጣም ቆንጆ ቆይታ ነበረን። ልክ ከዛ እንደወጣን ደግሞ በነጋታው እዚህ እንግዲህ ዶርዜ ቪሌጅ በጣም አስገራሚ ነው። እንግዲህ እንደምታዩን በሚያምርና በባህላዊ ልብሶች ሸብረቅ ደመቅ እንደሚለው አስፋው
ፏ ብለን ነው ያለነው። በጣም ቆይተው አስገራሚ ነበረ አቀባበላቸው። ህዝቡ ዶርዜ በጣም ታምራላችሁ፣ ደስ ይላል። እንግዲህ ቆጮ በማር እንግዲህ የመጀመሪያ ነው ስበላ እኔ። በዚህ አጋጣሚ በጣም ቴስቲ የዶርዜ ፒዛ ብሎኛል። ቆንጆ ነው በጣም ከአዲስ አበባ ፒዛ በላይ የሚጣፍጥ ነበረ። ቆይታችን በጣም ደስ ይል ነበር። እንደዚህ በአማረ ሁኔታ እንደዚህ በመመራረቅ ከጉራጌውም ከዶርዜውም እያቀላቀልን እንግዲህ ባህል ማለት ይሄ ነው በቃ ሁሉም ካለበት ቦታ የራሱን ባህል ሼር አድርጎ እርስ በርስ የሚነጋገርበት ስለሆነ ቆንጆ ቆይታ ነበረ። በጣም እናመሰግናለን። ላይክ፣ ሼር፣ ፎሎ፣ ሰብስክራይብ በማድረግ እናመሰግናለን። ሀይሌ ሪዞርት፣ ፓራዳይዝ ሪዞርት በጣም ቆንጆ ነበሩ። ቪዎቹ በጣም ነበር የሚያምሩት። እኔ በህይወቴ እንደዚህ አይነት ቪው አይቼ አላቅም። በጣም ከፍታው፣ አረንጓዴው፣ ምን ሁሉም ነገር ያምራል። ቴንኪዩ ሶ ማች እንላለን። የአርባ ምንጭ ህዝብ ዮ 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 እና ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው ያለውን እንግዲህ መልካም ምድሩን ሁሉንም ነገር ግልጥ አድርጎ ያለውን ነገር ለእናንተ ሊነግራችሁ ሞክሯል። ዛሬ እንግዲህ በአማረ ሁኔታ አሁን የእናቶች ጭፈራ ይጠብቀናል። ውድ ቤተሰቦቻችን ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። 10,000 አስገቡን እላለሁኝ። ባይ ባይ። ተከታተሉን። እግዚአብሔር ሆይ ምድራችንን በሙሉ ሰላም አድርግልን። አሜን። ከሰሜን እስከ ምስራቅ ከምስራቅ እስከ ደቡብ ያለውም ዓለም በሙሉ ሰላም ያድርግልን። አሜን። ዓለም በሙሉ በሰላም የተሞላ ይሁን፣ በፍቅር የተሞላ ይሁን። አሜን። የጩኸት የባዙቃ የድሮን ድምጽ የማንሰማበት ዓለም አንተ ፍጠርልን። አሜን። አፍሪካ ሰላም ያድርግልን። አሜን። በተለይም ምስራቅ አፍሪካችን ሰላም ያድርግልን። አሜን አሜን። በተለይቺ ምስኪን አገራችን ኢትዮጵያ ሰላም አድርግልን። አንተ ጠብቃት። አንተ በኃይልህ በጉልበትህ በጥበብህ በእውቀትህ እግዚአብሔር ሆይ አንተ ጠብቅልን። አሜን አሜን። አገር በሙሉ ሰላም ያድርግ። በተለይ አሁን የመጣንባት አርባ ምንጭ የጋሞ ህዝብን ጠብቅ። የጋሞ ብሔረሰብን ጠብቅ። የጋሞ ሽማግሌዎችን ጠብቅ። የጋሞ እናቶችን ጠብቅ። እናቶችን ጠብቅ። ይሄን ሁሉ ከጠበቅከን እኛንም ይጠብቀን። እዚህ ጋር ሰብሰብ ብለን አሜን የምንል ሰዎች በሙሉ ቤታችን በረካ ይግባ፣ ሰላም ይግባ፣ ፍቅር ይግባ፣ ክብር ይግባ። አሜን አሜን አሜን። ኬር ሁለት ኬር ሶስት ኬር አራት ኬር አምስት ኬር ስድስት ኬር ሰባት ኬር ስምንት ኬር ዘጠኝ ኬር አስር ኬር
ሴትና ገብናት
ይጠብቃችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። ዙሪያችሁ በሙሉ በእግዚአብሔር የተሞላ በእግዚአብሔር የታጠረ በእግዚአብሔር የተቀደሰ ያድርግላችሁ። አሜን።